ጤና ይስጥልን የቻናላችን ተከታታዮች፣ አዳዲስና ትኩስ መረጃ እንዲደርሳቸው ቻናላችንን ላይክ እና ሰብስክራይብ ማድረግ እንዳትረሱ። የዕለቱን መረጃ አጋራችኋለሁ። የእስራኤልና የኢራን ጠላትነት ካለፉት 4 አስርት ዓመታት ወዲህ እየጠነከረ የመጣ ሲሆን በአሁኑ ወቅት ግን ቀጥተኛ ያልሆነ ጦርነት ወይም ፕሮክሲ ዋር ወደ ቀጥተኛ ፍጥጫ ተሸጋግሯል። አሜሪካ በዚህ ቀጠና ያላት ስትራቴጂያዊ ፍላጎት የእስራኤልን ደህንነት መጠበቅና የኢራንን የኒውክሌር መስፋፋት መግታት ላይ ያተኮረ ነው። የሐማስና የእስራኤል ጦርነት መቀስቀስ የቀጠናውን የኃይል ሚዛን አናግቶታል። ኢራን በሊባኖስ ሂዝቦላ፣ በየመን ሁቲና በኢራቅ ያሉ ታጣቂዎችን በማስተባበር በእስራኤል ላይ ጫና ለመፍጠር እየሞከረች ነው። ይህን የመቋቋም ግንባር አክሲስ ኦፍ ሬዚስታንስ ተብሎ የሚጠራው ስብስብ እስራኤልን በበርካታ አቅጣጫዎች እንደወጠሯት ይነገራል። ከቅርብ ጊዜ ወዲህ ኢራንና እስራኤል እርስ በርስ የሚሳይልና የሰው አልባ አውሮፕላኖች ጥቃቶችን በቀጥታ መሰናዘርም ጀምረዋል። ይህ ለውጥ ቀደም ሲል የነበረውን የመደበቅ ጦርነት ደንብ የጣሰ ነው የተባለው። የእስራኤል ስትራቴጂ የኢራን ወታደራዊ መዋቅር ማዳከምና የኒውክሌር ጣቢያዎችን ስጋት ውስጥ መክተት ሲሆን፣ የኢራን ስትራቴጂ ደግሞ በእስራኤል ላይ የስነ ልቦናና የኢኮኖሚ ጫና በመፍጠር የአሜሪካን ድጋፍ እንዲቀንስ ማድረግ ነው። አሜሪካ በአንድ በኩል እስራኤል ወታደራዊና ዲፕሎማሲያዊ ድጋፍ ስትሰጥ፣ በሌላ በኩል ደግሞ ግጭቱ ወደ ሰፊ ቀጠናዊ የጦርነት እንዲያመራም ታሰጋለች። የተራራቁ የአየር መከላከያ ስርዓቶችንና የባህር ኃይላትን አሰማርታለች። የተኩስ አቁም ስምምነቶች እንዲደረጉና ሰብአዊ እርዳታ እንዲቀርብ መወጠርም ጀምራለች። በምዕራባውያንና በምስራቃውያን መካከል ያለው ልዩነት ማግልቶታል። ሩሲያ ከኢራን ጋር ያላትን ወታደራዊ ትብብር አጠናክራለች። ይህም በዩክሬን ጦርነት ላይ ላላት አቋም ድጋፍ ይሰጣታል ነው የተባለው። ቻይና በበኩሏ የኢኮኖሚ ፍላጎቷን ለማስጠበቅ የሰላም አስታራቂ ሆና ለመቅረብ ትሞክራለች። ሆኖም ግን በሌላ አቅጣጫ የአሜሪካን ተሰሚነት ለመቀነስ እየሰራች ትገኛለች። ጦርነቱ በዓለም አቀፍ ደረጃ ከፍተኛ ኢኮኖሚ ስጋትም ደቅኗል። ከነዳጅ ዋጋ ጋር በተያያዘ የሆርሙዝ ወረርሽኝ ስትሬት ኦፍ ሆርሙዝ ቢዘጋም የነዳጅ ዋጋ በከፍተኛ ሁኔታ እየጨመረ እንደሆነም ተነግሯል። የመርከብ ጉዞን በተመለከተ በቀይ ባህር የሚነሱ ጥቃቶች የዓለም የንግድ መስመርን በማስተጓጎል የእቃዎችን ዋጋ እንዲኖሩም አድርጓል። ዓለም በአሁኑ ወቅት ወደ ባለብዙ ፖላር የኃይል ስርዓት እየተሸጋገረች ሲሆን በመካከለኛው ምስራቅ ያለው ሁኔታ በቀላሉ የሚፈታ ባይሆንም ዲፕሎማሲያዊ ጥረቶች ካልተጠናከሩ ውጤቱ ዓለም አቀፍ ቀውስ ሊሆን እንደሚችልም እየተነገረ ነው። በአሁኑ ወቅት በኢራን በሚደገፉ የሁቲ ታጣቂዎች ምክንያት በቀይ ባህር ላይ የሚፈጠረው መስተጓጎል በዓለም ንግድ ላይ ትልቅ ጠባሳም ጥሏል። መርከቦች በአጭሩ የቀይ ባህር መስመር ፋንታ በአፍሪካ ዙሪያ ኬፕ ኦፍ ጉድ ሆፕ ለመዞር በመገደዳቸው የነዳጅ እና የጊዜ ወጫቸው በከፍተኛ ሁኔታ መጨመሩም የተነገረው። ይህም በቀጥታ የሸቀጦች ዋጋን መስቀሉም የተነገረው። በተለይ ከአውሮፓ ወደ እስያ እና በተቃራኒ የሚላኩ ምርቶች መዘግየት የፋብሪካዎችን ስራና የችርቻሮ ገበያውንም ክፉኛ እየነካው ይገኛል። ኢራንና እስራኤል ወደ ቀጥተኛ ጦርነት ከገቡ በኋላ ትልቁ ስጋት የሆርሙዝ ወረርሽኝ መዘጋት ነው። የነዳጅ ዋጋ መኖር ከዓለም የነዳጅ አቅርቦት ውስጥ 20% የሚሆነው የሚያልፈው በዚህ ጠባብ መስመር በኩል መሆኑም የሚታወስ ነው። ይህ መስመር ከተዘጋ በኋላ የነዳጅ ዋጋ በአንድ ሌሊት $100 በላይ ማለፉም ነው የተነገረው። ይህም በታዳጊ ሀገራት ላይ የዋጋ ግሽበት ወይም ኢንፍሌሽን አስከትሏል። እስራኤል የኢራንን የነዳጅ መሰረተ ልማቶች ኢላማ ካደረገች በኋላ የዓለም የኃይል አቅርቦት ሚዛን መዛባቱም ነው የተነገረው። ከዚህ ጋር በተያያዘ ጦርነቱ ዓለምን በሁለት ጎራ እየከፈለም እንደሆነ ነው የተነገረው። የምዕራባውያን ጎራ የሚባለው አሜሪካ፣ አውሮፓና እስራኤል ያቀፈ ሲሆን ዓለም አቀፍ የባህር ንግድ ደህንነትን ለማስጠበቅና የኢራንን ተጽዕኖ ለመቀነስ እየሰሩ ይገኛሉ። ሌላኛው ጎራ ደግሞ ምስራቃዊ ጎራ ሲባል ሩሲያ፣ ኢራንና ሰሜን ኮሪያ ይበልጥ እየተቀራረቡም ነው። ሩሲያ ከኢራን ድሮኖችን ስታገኝ፣ ኢራን ደግሞ የላቁ የጦር አውሮፕላኖችንና የሳተላይት ቴክኖሎጂ ከሩሲያም ትጠብቃለች። ቻይና ደግሞ በኢኮኖሚ በኩል የኢራን ዋነኛ ደንበኛ በመሆን ይህንን ጎራ በገንዘብ ትደግፋለች። ጦርነቱ በመሬት ላይ ብቻ ሳይሆን በዲጂታሉ ዓለምም በከፍተኛ ሁኔታ ውጥረት ፈጥሯል። እስራኤልና ኢራን በየተራ የእርስ በርስ የመሰረተ ልማት፣ የውሃ፣ የኤሌክትሪክና የባንክ ስርዓቶች ላይ የሳይበር ጥቃት በመሰንዘር ሀገሪቱን ለማሽመድመድ እየሞከሩ ነው። የኢራን ርካሽ ግን ውጤታማ ድሮኖች የዘመናዊ ጦርነትን መልክም ቀይረዋል። ይህ ቴክኖሎጂ በሌሎች ቀጠናዊ ግጭቶችም ላይ እየተሰራጨ በመሆኑ ለዓለም ደህንነት አዲስ ፈተና መሆኑም የተነገረው። ከሁኔታዎች መረዳት እንደሚቻለው ግጭቱ በአጭር ጊዜ ውስጥ የመቆም እድሉ ዝቅተኛም ነው የተባለው። አሜሪካና ኢራን ቀጥተኛና መጠነ ሰፊ ጦርነት ውስጥ ላለመግባት ጥንቃቄ እያደረጉ ነው። የዲፕሎማሲን በተመለከተ የአረብ ሀገራት እንደ ሳውዲ አረቢያና ኳታር ያሉ ግጭቱን ለማርገብ የሚያደርጉ ጥረት ለጊዜያዊ መረጋጋት ብቸኛው መንገድ ሊሆን ይችላል ሲባል ነው የተዘገበው። የዚህ ጦርነት ፍጻሜ ምን ሊሆን ይችላል የሚለው ጥያቄ በአሁኑ ወቅት የዓለም መሪዎችንና የጂኦፖለቲካ ተንታኞችን በእጅጉ የሚያሳስብ ጉዳይ ሆኗል።
የጦርነቱን መጨረሻ በተመለከተ ሊከሰቱ የሚችሉ 4 ዋና ዋና ሁኔታዎችን ወይም ሴናሪዮስ እንደሚከተለው አስቀምጧል። አንደኛ፣ በዲፕሎማሲያዊ ድርድር የሚመጣ ቀዝቃዛ ሰላም ነው ይሉታል። ይህ ሁኔታ ጦርነቱ በይፋ ሳይቆም ነገር ግን ጥቃቶቹን መጠን ቀንሶ ወደ ድርድር የሚገባበት ሂደት ነው ይላሉ። የስምምነቱ መሰረቶችም አሜሪካ በኢራን ላይ የምትጥለውን ማዕቀብ በማላላትና ኢራን ደግሞ በበኩሏ የኒውክሌር መርሃ ግብሯን በመገደብ እንዲሁም የፕሮክሲ ወይም ተላላኪ ቡድኖቿን ጥቃት እንድታቆም በማድረግ ሊመጣ የሚችል ስምምነት ነው። ከዚህም ስምምነት ጋር ተያይዘው ሊመጡ የሚችሉ ውጤቶች እስራኤልና ኢራን ቀጥተኛ ጥቃት ከመሰንዘር ይቆጠባሉ። ይሁን እንጂ በመካከለኛው ያለው ትልቅ ጥላቻ ስለማይጠፋ ቀዝቃዛ ሰላም ኮልድ ፒስ ሰፍነው ግጭቱ ወደ ሳይበርና የስለላ ጦርነት ሊቀየር ይችላል ተብሏል። ሁለተኛ መፍትሄ ደግሞ ቀጠናዊ የበላይነትን የማረጋገጥ ጦርነቱ አንዱ ወገን ሌላውን ሙሉ በሙሉ እስኪዳከም ድረስ ሊቀጥል ይችላል የተባለው። እስራኤልም የራሷን ግብ ያስቀመጠች ሲሆን በጋዛ ያለውን ሐማስና በሊባኖስ ያለውን ሂዝቦላን ሙሉ በሙሉ በማጥፋትም የኢራንን የመከላከያ ቀለበት መስበር። እስራኤል ይህንን ካሳካች ኢራን የቀጠናው ተሰሚነቷ ስለሚቀንስም ወደ ውስጣዊ ቀውስ ልትገባ ትችላለች የሚል ግብ ማስቀመጧም የተነገረው። ኢራን በበኩሏ የራሷን ግብ አስቀምጣ የምትንቀሳቀስ ሲሆን ይህም እስራኤልን በረጅም ጊዜ ጦርነት ውስጥ በመስፈቅ የኢኮኖሚና የማህበራዊ መፈራረስን ሊደርስባት ማድረግ። ይህ ከሆነ እስራኤል ስትራቴጂያዊ በሆነ መንገድ እንድትሸነፍ ያደርጋታል የተባለው። ሶስተኛው ምክንያት የመንግስት ለውጥና ውስጣዊ አለመረጋጋትንም ያስቀምጣል። የጦርነቱ መጨረሻ ከመስክ ውጊያው ይልቅ በሀገሪቱ ውስጣዊ ፖለቲካ ላይ ሊወሰን ይችላል ተብሏል። ከዚህ ጋር በተያያዘ ኢራን የኢኮኖሚ ማዕቀቡንና የጦርነቱን ወጪ በኢራን ህዝብ ላይ የሚያሳድረውን ጫና ውስጥ አመጽ ሊቀሰቅስም ይችላል የተባለው። በኢራን ያለው ስርዓት ከተቀየረ የመካከለኛው ምስራቅ ፖለቲካ ሙሉ በሙሉ ይቀየራል። ይህም የጦርነቱ ማብቂያ ሊሆን ይችላል የሚል ግምት ተቀምጧል። በሌላኛው በኩል በእስራኤል ውስጥ ያለው የፖለቲካ ክፍፍልና የጦርነቱ ረጅም ጊዜ መውሰድም የመንግስት ለውጥ ሊያመጣ ይችላል። አዲስ የሚመጣ መንግስት ከጦርነት ይልቅ ለዲፕሎማሲያዊ መፍትሄ ቅድሚያ ሊሰጥ ይችላል የሚል ሐሳብ ተቀምጧል። አራተኛ የታላላቅ ሀያላን ጣልቃ ገብነት ዘ ግሬት ፓወር ኢንተርቬንሽን የሚባለው ሲሆን ጦርነቱ ከቁጥጥር ውጭ የወጣ መሆኑን አሜሪካ፣ ቻይናና ሩሲያ ካመኑበት በጋራ ጫና በማድረግ ጦርነቱ እንዲቆም ሊያደርጉ ይችላሉ ተብሏል። የአሜሪካና የቻይና ሚና፣ ቻይና ለኢኮኖሚ ስትል የነዳጅ ፍሰቱ እንዳይቋረጥ ትፈልጋለች። አሜሪካ ደግሞ ወደ ሌላ ትልቅ ጦርነት መግባት አትፈልግም። እነዚህን ሁለት ሀያላን ሀገራት በኢራንና በእስራኤል ላይ የሚያሳድሩት የኢኮኖሚና የፖለቲካ ጫና ጦርነቱን የማስቆም አቅም አለው የተባለው። በመጨረሻም የጦርነቱ ፍጻሜ በአብዛኛው የሚወሰነው በሁለት ወሳኝ ነጥቦች መሆኑንም ነው የተነገረው። አንደኛ የፍልስጤም ጥያቄ የሁለት ሀገራት ወይም ቱ ስቴት ሶሉሽን መፍትሄ ተግባራዊ ካልሆነም የኢራንና የእስራኤል ፍጥጫ መነሻ ምክንያት ስለማይጠፋ ጦርነቱ በተለያየ መልክ ለበርካታ ዓመታትም ሊቀጥል ይችላል የተባለው። ሁለተኛ የኒውክሌር ስጋት፣ ኢራን የኒውክሌር ቦምብ ባለቤት ለመሆን መቃረቧን እስራኤል ካመነችም ጦርነቱ ወደ መጨረሻውና እጅግ አደገኛ ምዕራፍ ሊሸጋገር እንደሚችልም የተነገረው። በአጭሩ ጦርነቱ በአንድ ወገን ወታደራዊ ድል ከመደምደም ይልቅ በረጅም ጊዜ ድካምና በዓለም አቀፍ የዲፕሎማሲ ጫና ወደ አዲስ አይነት መረጋጋት የመሸጋገር እድሉ ከፍተኛ መሆኑን የተነገረው። የዕለቱ ዜናውና መረጃዎች እነዚህን ይመስላሉ። ቻናላችንን ላይክ እና ሰብስክራይብ ማድረግ እንዳትረሱ። መልካም ቀን።